ባናውጣው ይላል ባናውጣው ፎረስት ትችላለህ ኢቲሃድ ድረስ ሄደ ሁለቴ አቻረገማ እሺ አሁን ፈላው እንዴት ነው በረደልሽ ማንዬ አትቺም ገባሽ አይደለ ከኛ የበለጠ እኩል አንቺ ሁለቴ ነጥብ ያለሽ እና አንዴ ነጥብ እስክጥል ድረስ አየሽ መሰለኝ ቀድመሽ ጣልሽ ደግመሽ እኔ አንዴ እስክጥል ድረስ ካሁን ባላም ነው ደግመሽ ያለሽ ላንቺ ሁለት ለኔ አንድ ነው ገባሽ አይደለ ገና ፎረስት አሸንፏል አሚን ገና ዌስታም አሸንፏል ኔክስት ዌስታም ራሱ ያስቀይምሻል ነው ብለሽ በሜዳሽ ላይ ካምባክ እየተሰራብሽ ዌስታም እኮ ሌላ ሌቭል ላይ ነው ያለው ማም ከውልብዝ ጋር ደግነቱ ጨርሰሻል ከውልብዝ ጋር እንጂ አልቆልሽ ነበር በሱም ነው እመኝ ዋንጫ በላ ነው ብለሽ በላ ነው በቃ ዋንጫ በልተኗል ካራባው ካፕንም ወላብሻውን ገባሻል ቅስምሽን በየቦታው ነው ሰብርሽ በየአቅጣጫው ወንድ ኮንሽ ቻምፒየንስ ሊግ ፋይናል እንገናኝ ወንድ ኮንሽ እናትሽ ከወለደችሽ ይላል ማን የእናንተ አቻ ከአርሰናል ማሸነፍ የበለጠን ያረካኝ የአርሰናል ማሸነፍ ያቃጥሉኝ ያሸነፈው ገባር ግን የእናንተ አቻ እንዴት አባቱ ነው የሚያረካው ፎረስት እንዴት ነው የሚያረካው አንተ አንደርሰንና ሞርጋን ጊብዝ ዋይት እናንተ የእንግሊዝ ኮከቦች ተጨላልቹ ጊብዝ ዋይት ምን አይነት ጎል ነው ያገባባ አባቴ ዶራኑማ ደንቆሮ ስለሆነ ማን ነው በሳይን ላንጉጅ ነው ያገባበት ተረዳኸኝ አይደል እኔ እግዚአብሔርን ተቃጠልኩኝ እኔ ቀጠልን ያልኩትኝ ዛሬ ደግሞ መረጋጋት አልቻልኩም እግዚአብሔር እኔ በቃም አሁን አርሰናል ይብላው ሲለው ነው እንጂ የኖቲንጋም መጨረሻ ላይ ሞከር ነው ኳስ የሚወጣ ኳስ ነው ሲጀምር እንዲተሳቀር መጮት አለብን አርሰናል ለሚበላው እኔ እንደዚህ መቃጠል እኔ በቃ ይብላውና እዛ ይጨርስልን እንደኔ ተሳቀኩኝ ካሁን ከወይ ተስፋ ኮና ተስፋ ስለሰጡ ነው ኮኔ እንደዚህ ይሆንኩኝ ብራይተን ዛሬ ጮቱን ጨዋታ አስቲኛ ጋር ይጮቱት ታክቲካውልን ነበር ምንም በቃ ግምት ያለ ጨዋታ ሁሉ እንዴት ነው ፎደን ጥሩ አይደለም በቃ ማስወጣት ነው አይ ነው ፎደን ለሜንታሊቲው ሲባል እንዳስገባው እንጂ ምርጥ ነው አይደል ፎደን በቃ መቀመጥ ያለበት ሰው ነው እኔ ተቃጠልኩኝ እግዚአብሔርን በጣም ያስጠላ ፈርስት ሃፍ መጠቀም ምንችላቸው ኳሶች ሳንጠቀም ቀረ ዳኛ እንግሊዝ ወይኔ ውሻ ሆኗል ዳኛ እንዳለ የሃላንድ ኳስ ፔናልቲ አይደለም ማለት እኔ በየትኛው ህግ እንደሆነ አላቅም ያ ኳስ ፔናልቲ ያልሆነበት ምክንያት ማለት ነው መረጋጋት አልቻልኩም ታላግጣለህ እንዴ ፈለው ታሾፋለህ እንዴ እኛ እኮ እዚህ ጋር ለአንተ እየቋጠረን ያለ ነው ሰላማችንን አተን እንቅልፋችንን አተን እየተሰደብን እየተረገጥን ነው ታላግጣለህ እንዴ ካልቻልኩም በለን በቃ ወይ በጊዜ ገላግለን ቋጠሯችንን ወደ ሶስተኛ ዓለም ጦርነት እናርግ ቡድን ይዘን የሻልነውን እንደግፍ በቃ የሆነ ነገር ይፈጠር ተስፋችንን አንተ ላይ ጥለን ትዝረከረካለህ አሁንም ተስፋ አለ ቀሪ ጨዋታን ካሸነፍክ በ4 ነጥብ ነው የሚሆነው ሄድ ቱ ሄድ ትገናኛለህ ተስፋ አለ ቆፍጠን በል እንጂ እንዴ አደራ ሰተነ የዓለም እግር ኳስ ተመልካቹ ውጭ እኮ ከወያለው ውጭ እኮ አንተ ላይ ነው ተስፋ ያደረገው ከጦርነት ይሻለናል ያንተን ብለን እኮ ነው ከሶስተኛ ዓለም ጦርነት ይሻለናል ብለን ነው የኒውክሌር ነበልባል ከሚበላን አንተ አለ ብለን ነው በኖቲንጋም ፎረስት ፔሬራ የሚባል ኳስ አጣይና ያዛቸው ወልቨስን ሽቁልቁል የወሰደው ኳፍታን ነበልባክ ሙዳት ያዝ እንደዚህ ሙድ ነው አይመቸኝም ሲቲያቸው ፎረስት ይችላል እግዚአብሔር እኛ ከፎረስት ጋቻ ስንወጣ ሙሉ ሚዲያው ተገልብጦ አርሰናል ማን ፎረስት ያስፈልገዋል ሜዳ ላይ መጥቷቸው ሜዳ ላይ ማለት ምንድነው ሮድ ላይ አግብቶ ሜን ካራክተር ሊሆን ምናምን አረ በጣም ነው የምትረብሸው እንዴት እንደምታስጠላ በተቀናት ይሄ ሰውዬ ደግሞ ለሌላ ነገር ነው ይጥራታል ሰሜኒዮ ምንድነው የሚፈረጉ እንዴ አርሰናል ሊበለው ነው ምናምን ሲባል ሌላ ሰው ሆነ ግን ምንም አታመጣማ እኔ አርሰናልን ጨዋታ ትኩረት አድርጌ ሳልቋጥርባችሁ ትጥላላችሁ በራሳችሁ እንዴት ነው የሰው ልጅ ራሱን አደናቅፎት እንዴት ራሱ ይወድቃል ማን ምንድነው መሰሩት ቀሪ ጨዋታ እያላችሁ እኛ ላይ ፕሬሸር ማድረግ የምትችሉት ወይኔ ኖቲንጋም ወይኔ ሚኮስፐርስ እየመጣልን ነው ኖቲንጋም እኔ ለኖቲንጋም ቋጥራለሁ አንተ ተወርዳለህ የደስታ ቀን የምን ዝምታ ታታ ይላል አባኪያ yes ወይኔ ኖቲንጋም ሁለተኛ ክለቤ ማን ይወል ጊብስ ማለት ነው የዓለማችን ጎቱ ተጫዋች ነው ያገባውን ጎል ካየው ማን ግባ ዛሬ እኔ በብራይተን እኮ ተጨንቄ ነበር ፎረስት አሳቀቀልኝ ሰጠልኝ ምድረ
ቋጣሪ በሙላ ስማ የ6 ክለብ የ19 ክለብ ቋጠሮ እኔ ላይ ሰራም ይወለ እኔ ተቸግሬ ተንፏቅቄ ብራይተንን አሸንፌ ወጣው በሜዳና በደጋፊው ፊት የኔ የዋንጫ ተፎካካሪ የሆነው ሲቲ በኖቲንጋም ፎረስት ሁለታቻ ወጣ። ታዲያ ሲቲ ነው ከኔ ላይ ዋንጫ የሚወስደው? ከኔ ላይ ዋንጫ የሚወስደው ሲቲ ነው። አንተ ጩጮቹ ተኝቷል እኮ ይህን ሁሉ ቪዲዮ በሰራው ለማን ነው? ለነዛሽ ቋላጮች ለተርፌ ደጋፊዎች ለሸባው ደጋፊ ሁልሽም በየአግባቡ ይሰጥሻል እመጣልሻለሁ በእያንዳንዱ ቪዲዮ። ምን አይነት ድል ነው? ቋጣሪያዝ ሲጀመር ማለት ነው ለልጆች ጫካ አይፈቀድም ይጠፋሉ። ጠፉ በቃ አለቀ። ኖቲንጋም ማለት ነው ጫካዎቹ ሜዳቸው ላይ ሄደው አስቀየሟቸው። ሞርጋን ጊብስ ዋይት አንደርሰን ምን አይነት ጎል ያስቆጠርከው? ሮኬት ታውቃለህ? አንደርሰን ጎል ቨርሰስ ማን ሲቲ ብላችሁ ሰርች አድርጉ ቤተሰብ። ቦትለር ማን እንደሆነ አሁን እናወራዋለን። አውሩ እስቲ ኑ። አርሰናል ነጥብ ሲጥል ለማሾፍ ለማፌዝ እንዲህ ብላችሁ የምትጠብቀው ቋጣሪዎቹ ብቻ አይደሉም። እነዚህ ሌጀንዶቹ ኳስ ተመረ ፐንዲቶቹ የሚቀራችሁ የለም። አውሩ እስቲ አሁን ስለ ሲቲ አውሩ። እስቲ አርሰናል ቦትለር ከወልቭስ ምናምን the same shit ኖቲንጋም ላለመውረድ የሚጫወተው ዘንድሮ ከኛ ጋር አቻ ሲወጣ ማለት ነው። ሜዳው ላይ ሄደን አቻ ስንወጣ ቀልዳችሁ ነበር። እያንዳንድሽ ከትላንት ጀምሮ ጽዋን እየጠጣሻት ነው የታባሽ። እኔ ደግሞ ክለብ ያኮራኛ ሲቲ ነጥብ ከጣለ በኋላ ጋይስ ሊጉን በ7 ነጥብ ከፍ ብለን ፈልሰስ ብለን እየመራ ነው። ሜዳ ላይ መጥቼ ይለጥፋል። ይሄንን ቃል እንዳትረሳው። ሜዳ ላይ መጥቼ ይለጥፋለሁ ፈላው። ሁሉም እየመጣ ቀላል ጌም ያለብን ዛሬ አሸንፈናል ምናምን ሲል እኮ እኔ ዝም ያልኩት ይሄ ፕሪሚየር ሊግ ስለሆነ እንኳን ፎረስት ላለመውረድ እየታገለ ከዌስትሃም ጋር የአንድ የሁለት ነጥብ ልዩነት ኖሮት ወልቭስ አርሰናልን ምን እያደረገው እንደሆነ ስለማቅ ቀላል ጌም ነው ዛሬና ምናምን ብዬ አልመጣው። ብቻ ሁሉን ተውትና ማለት ነው ስለ ጨዋታው ሳወራ 90 ደቂቃ ሙሉ የተደበደበው አርሰናል ጎል አልገባበትም። አንዴ ምናምን ይመጣሉ የሆነ እኔ ምን ልበል ኤሊዮት አንደርሰን ምን አይነት ጎል ነው ያገባው? እኛ ላይ ሲሆንማ እግራቸው ይሰራል። ጊብስ ዋይት ምን አይነት ጎል ነው ያገባው? እንደዚህ እግሩን ወደኋላ ተረከዝ እንዲህ ይሄ ነው እግሩ እንዲያጣምሩ እንዲህ ወደኋላ። ጊብስ ዋይትም ኤሊዮት አንደርሰንም ቤንት በላለ ሙት ከፈለክ ፎረስትም ውረድ። አተርፍም ትወርዳለህ። አይታንም ቅሽም ያለ ድድብ ያለ እኔ እኮ 90 ደቂቃ ሙሉ ሰው ቀጥቅጠው እንዴት ነው አንድ ጎል የማያገባው? እኔ ይሄንን ሊግ እንዴት እንደምንበላው ከዚህ በኋላ አላውቅም። ጭራሽ በሜዳችን እንደዚህ አይነት ጨዋታ እየጣልን ደግሞ መጥፎነቱ አንድ ሲያገቡ እንደሚችሉ ይሰማቸዋል። ገባ? እኛም እንደሚችሉ ስለሚሰማን መደንገጥ ጀመርን። ከዛ በኋላ ሙሉ ለሙሉ የሚታይ ነው። ፈርስት ሃፍ አስከፈት ከብዶ ነበረ። ሴሜኒዮ ያገባ። ከዛ ሰከንድ ሃፍ ማግባት ከጀመሩ በኋላ ምንም ጨዋታው አላማረኝም። የሆነ ይታያል እኮ የምትደግፈው ቡድን ሲሆን ይታያል። ልክ አንድ ሲገባባቸው ምንም አላ 2-1 አድርጎ ራሱ ሮድሪ አላማረኝ። ሲቲ ጉድ ሰራን። ሲቲ ጉድ ሰራን። ሲቲያቸው ወጥቷል ማለት ሲቲያቸው ወጥቷል። ዋንጫውን ከበላ ነው የነ ራይስ የነ ኒኮላስ ጆቨር የነ ሳካ የነ ኤዜ ምናምን ፎቶ ያለበት ጋር ሞሪሎን ትስልልኛለህ። 97ኛው ደቂቃ ላይ ወጣውን ክሊራንስ አይተዋል። አንተ አረ ፈጣሪ በስመ አብ ወወልድ ወመንፈስ ቅዱስ ማን ሁለት ይመርተው ነው ሁለታቸውን በ7 ነጥብ ሆነ ንጋለኝ። አረ በጌታስ አረ በስመ አብ ኖቲንጋሞች ትሽላላችሁ ግባ ነው ልጅ ነገር 2 ፍሬ አንዱ ብስል አንዱ ጥሬ ያለ ምንድነው ያደረከው? ፈለው ምንድነው ያደረከው? ምንድነው? አረ ጉዲ ነው ያለው በ7 ነጥብ በዚህ ሰዓት ተንጠባጠባለ። በዚህ ሰዓት እንዴ ደረቃለ በ7 ነጥብ ሆነው አረ በፈጣሪ በሜዳ ከዛ ወዳጅ ቀጠና ቡድን ጋር